ያቺ ባህርም ዋጋዋን እንዲህ አደረገች። በባህር ተሰጥሞ የባህር እራት ያሳ እራት ሆኖ ባህር ውጦት ቀረ። ፈርዖን እስከዛ ሰዓት ድረስ ንስሐ ስላልገባ ነው። ስለዚህ ወገኖች በስራችን፣ በንግዳችን፣ በምንሰራበት ቦታ ስናዋሽ፣ ስናጭበረብር እግዚአብሔር አያየንም ብለን እንዳናስብ ለማለት ነው። እግዚአብሔር ጊዜ ሲሰጠን ንስሐ እንገባለን። በየተወየ ጸጋ እግዚአብሔር ብዙ ኃጢአት ባለችበት የእግዚአብሔር ጸጋ ትበዛለች አለ ቅዱስ ኤፍሬም ውዳሴ ማርያሙ ላይ። የእግዚአብሔር ጸጋ ትበዛለች ማለት ያ የእግዚአብሔር የሆነው ሰው በደሉን ትቶ ንስሐ እንዲገባ የእግዚአብሔር እድሜ የእግዚአብሔር ጸጋ ይሰጠዋል። በዛም ተጸጽቶ ወደ እግዚአብሔር ይመለሳል። ኃጢአቱን ይተዋል፣ ከኃጢአት ይወጣል ማለት ነው። ምዕመና እንጂ ኃጢአት እየሰራ እንድንኖር አይደለም። በኃጢአት ውስጥ እየኖርን እግዚአብሔርን እያሳዘን እንድንኖር አይደለም። እግዚአብሔር አንድ ቀን ይመጣና እንግዲህ አልታገስ ካልክ ብሎ ያሰቃየናል ማለት ነው። ስለዚህ ወገኖች ንስሐ ገብተን የተጣላን ታርቀን አንታረቅ እኛ ባንቀ